የሞተን ሰው መስደብ እንኳን ሞቱ ብለህ መናገር ጸያፍ ንግግር ይሄን የተማርነው ነብዩ አለይሂ ሰላቱ ወሰላም لا تصبوا الموتى يموتن سو እንዳትሳደቡ ለምን فانهم افضوا الى ما قدموا ወዳሳለፉት ስራ ሄደዋል እንዳትሰድባቸው حديث في البخاري من حديث عائشة رضي الله تعالى አይ ምን ሳደበው ምን ተቸውኮ እንዲ ሰው ስለነበር ቢድዓ ያራምዳለው ቢድዓ አይደለም ኩፍር ያላምዱትን ያራመደውን አቡ ጀህል እንዳልሳደብ ታዘነ አቡ ጀህል በእስልምና ታሪክ እስልምናን ነብዩን ያስቸገረ ግለሰብ የዚህ ኡማ ፍርዓውን ብለው ስም ያወጡለት ናቸው ነብዩ አለይሂ ሰላቱ ወሰላም ታዲያ መካን ከፍተው ሲገቡ የአቡ ጀህል ልጅ አባቱ ሙታል ኢክሪመቱ ብኑ አቢ ጀህል አገር ለቆ ደየመን ሄደ ረሱል ካዙ ይገሉኛል ብሎ ያኔ ሚስቱ ሰልማ ነበር ወደ ነብዩ አለይሂ ሰላቱ ወሰላም መጣች የአላህ መልእክተኛ አለቻቸው ኢክሪማ እባክህን እኔን ምልጃ ልጠይቅ ወደ አገሩ ይመለሳለች ሰላም ሰጥቼሻለሁ ይምጣላት ሚስቱም ሄደችና የመን ረሱል አለይሂ ሰላቱ ወሰላም በሰላም እንድትገባ ፈቅደውልሃል አብረሂና ብላ ይዘው መጣች መንገድ ላይ እሱ ገና እየመጣ ረሱል አለይሂ ሰላቱ ወሰላም ለሰሃቦቹ ዞራሉና يأتيكم إكرمة إكرماكو ይመጣላችኋል ሙስሊም ስደተኛው ነው ይመጣል አደራችሁን አባቱን እንዳትሳደቡ የእስልምና አቡ ጀህል ነው እንዳትሳደቡ የሞተውን ሰው አይጎዳውም ያለን ሰው ግን ይጎዳዋል የማን አባት ሲሰደብ ማን ደስ ይለዋል ያማን ታዲያ ኢክሪማ ወደ መካ ገባ ነብዩ አለይሂ ሰላቱ ሰላም ቆሙ በፈገግታ ኢክሪማን ተቀበሉት ኢክሪማ ከአባቱ ጋር ቡሩክ በርካታ ሰሃባ ይገደለን ፈገጋሉና መርሐበን بالراكب المهاجر ፈረሰኛው ስደተኛ እንኳን ደህና መጣህ አሉት ነብዩ አለይሂ ሰላቱ ሰላም ይሄን ነው ረሱል ያስተማሩ የሞቱን ሰው መስደብ በሞቱ መደሰት ከየት ነው የወሰድነው የትኛው እስልምና ነው ያስተማሩ እነ ኢማም ኢብኑ አልቀይም በሐሳብ ልዩነት ላይ አቋማቸው ምን ነበር ችግሩ መጽሐፎቻችን አላየነ እስኪ ኪታባቸውን አገላብጥ እነ ኪታብ الروح ان هذه الارواح الى بلاد الافراح نزهة المتقين وروضة المشتاقين እስኪ ሱ መጽሐፍ አገላብጥ ሲራ ዓላም النبلان እስኪ ተመልከት ግባና እነ ኢብኑ አልቀይም የልብን ድርቀት ያከሙበትን አዳኡ ወደዋን እስኪ ገብተህ እንዴት ለስልሰው ልብ እንደሚገሰረሰሩ